ኦሮሞን ህዝብ ትግል በኢትዮጵያ ማዕቀፍ ውስጥ ማየትና የጋራ ትግል አድርጎ በጋራ መኖርን ጭቆናን አስወግዶ ከሌሎች ብሔረሰቦች ጋር አብሮ በመኖር በአንድ ኢትዮጵያ ውስጥ መኖርን መነሻ አድርገው የሚታገሉ አሉ። ሌሎች ደግሞ እስከ መገንጠል ኦሮሞያ ነፃ መውጣት አለባትና ነፃ ሀገር መሆን አለባት ብሎ ይታገላል። አንተ ከየትኛው ወገን ነህ? እኔ ከሁለቱም ነኝ። ሁለቱንም ለማድረግ በኢትዮጵያ ውስጥ ከሁለቱንም መሆን ይቻላል። በደንብ ይቻላል። ከሁለቱም ውስጥ ምክንያቱም ይሄ ከጋሪው ፈረሱን የማስቀደም ወይም ደግሞ ከፈረሱ ጋሪውን የማስቀደም ጥያቄ ነው የመጣው። አንድ ህዝብ የራሱን ሀገር ለመመስረትም ሆነ ከሌላው ጋር መብቱን አስከብሮ ለመኖር መጀመሪያ መሆን ያለባቸው ጉዳዮች አሉ። አቅም ሊኖረው ይገባል። መብት ያለ አቅም ራይት ዊዛውት ካፓሲቲ ሊመጣ አይችልም። መብትህን ማስከበር የምትችለው ሀገርን ለመመስረት ሪፈረንደም ማድረግ የምትችለው ከሌላውም ሀገር ጋር አብረህ ከሌላው ህዝብ ጋር አብረህ ለመኖር የምትችለው አቅሙ ሲኖርና በዛ አቅም ባርጌን ማድረግ የምትችል ስትችል ብቻ ነውና የኔ ራሴን ሚና ያየሁት እንዴት ነው ባለኝ ዕውቀትና ባለኝ ችሎታ የኦሮሞን ህዝብ ብቃት የኦሮሞን ህዝብ ተቋማዊ ብቃት መገንባት አለብን። የኔ ጥያቄ ኦሮሚያን ነፃ ለማድረግ ነው የምትታገለው ወይንስ ኦሮሚያን በአንድ የኢትዮጵያ ጥላ ስር ከሌሎች ብሔረሰቦች ጋር ሆኖ ታግሎ ጭቆናን ማስወገድ ነው? ምረጥልኝ። ምርጫ የቱ ነው አንተ? የኔ ምርጫ የኦሮሞ ህዝብ አቅም ኖሮት ምክንያቱም ዛሬ ባዶ በሆነበት ለምሳሌ እኔ እናንተ ከተልተሌ ከቦረና ነው የምንመጣው። ቦረና ላይ ጫማ ሳይኖር መኪና ሳይኖር አዲስ አበባ ስንደርስ ክትፎ ነው ወይስ ጥብስ ነው የምንበላው የሚለው አይነት ክርክር ጉንጭ አልፋ ነው። እዛ ላይ አልደረስንም። የኦሮሞ ህዝብ አቅም ገንብቶ ጨቋኙን ስርዓት ከገለበጠ በኋላ በሚዘረጋ ስርዓት ውስጥ ምርጫ ቀርቦለት መምረጥ መቻል አለበት። ያንን ካፓቢሊቲ ሳይኖረው እዛ ጋር ሳንደርስ ዛሬ መምረጥ ማለት ቅድም እንዳልኩ ተልተሌ ላይ ገና አዲስ አበባ ምን ያህል እንደሚርቅ ተመልከት። ስንት ሾክ ብና ሽንት ጋሬጣ በዛ መንገድ ላይ እንዳለ ያውቀው። እዛ ላይ ሳትደርስ እዛ ክርክር ውስጥ መግባቱ አስፈላጊ ነው ብዬ አላስብም። ስለዚህ የኔ ሚና ላልኖር እችላለሁ ነገ በዛ ጊዜ የኔ ሚና የኦሮሞ ህዝብ ወታደራዊ፣ ኢኮኖሚያዊ፣ ፖለቲካዊ አቅሙን ገንብቶ ያለውን ስርዓት አስወግዶ ለሱ የሚሆነውን ስርዓት የመምረጥ አቅሙ መብቱ ሊኖረው ይችላል። ያን መብት ሊኖረው የሚችለው አቅም ሲኖረው ብቻ ነው። ያለ አቅም መብት የለም። እንደዛ ነው ማለት ነው። የኔ መብቱ ነው። አሁን አንተ የምትለው ከሁለቱ የቱ ነው ምርጫ የሚለው የመብት ጉዳይ ነው። ያለ አቅም ምርጫ የለም። ያለ ብር በፌ ቢኖር ገንዘብ ካልከፈልክ ከዛ በፌ ውስጥ እንዴት መምረጥ ትችላለህ? እኔ እያልኩ ያለሁት ምንድነው የኦሮሞ ህዝብ ያንን በፌ ለመምረጥ የሚያስችለው አቅም መገንባት አለበት ነው። ጃዋር በዚህ ሁኔታ ላይ የተለያየ ፖለቲካ